ሰውን ስንወቅስ በጅምላ ባንወቅስ። ሁሉም ፓርቲዎች ውስጥ ጥሩ ሰው አለ፣ መጥፎ አስተሳሰብ ያለው አለ። ሃይማኖቶች ውስጥም እንደዛው። አንዳንዱ ጥሩ ያስባል፣ አንዳንዱ መጥፎ ያስባል። እንደ ተፈጥሯችን ነው። የሰው ተፈጥሮ ይለያያል። እናት ሆድም ዥንጉርጉር ነው። ስለዚህ በጅምላ ይሄኛው ሃይማኖት እንደዚህ ነው፣ ውስጥ ያሉት እንደዚህ ናቸው፣ እዚህኛው ፓርቲ ውስጥ ያላቸው እንደዚህ ናቸው ባንል ጥሩ ነው። ቢያንስ ስሙን ጠቅሰን ወይ ግሩፕም ካለ ግሩፑን ስም ጠቅሰን ለይተን ስህተቱን መንገር መውቀስ እንጂ በጅምላ እንደዚህ አይነት ፓርቲ እንዲህ ነው፣ እንደዚህ አይነት ሃይማኖት እንዲህ ነው፣ እንዲህ አይነት ድርጅት እንዲህ ነው ብለን በጅምላ ባንናገር ጥሩ ነው። ስም እየጠቀስን እየለየን መክሰስም መውቀስም ካስፈለገ ለይተን መውቀስ ነው። የእናት ሆድም ዥንጉርጉር ነው። ሁሉም ጥሩ አያስብም፣ ሁሉም መጥፎ አያስብም። ስለዚህ የሰው አስተሳሰብ ይለያያል እንደበልኩ እና በጅምላ ባንወቅስ